ናት ከፈይ ገባሽ? ሁሉም ሶሻል ሚዲያ ላይ አሁን ማማን ማሳደግ አቅምነት ማማን እንደዚህ ለማድረግ እንዴት ነሽ? ምን እየሰራሽ ነው? ማን እየሰራሽ? ማሚ። ሰላም እንዴት ናችሁ? የዩቲዩብ ፋሚሊዎቻችን እኛ ደህና ነን፣ እግዚአብሔር ይመስገን። ኩኩሚ እንዴት ነሽ? ደህና ነሽ? አትፍሪ፣ በጣም እየፈራሽ ነው የምታወሪው። አዎ ላይክ በባለፈው የሆነ ቪዲዮ ላይ በጣም እንትን ብላችሁኝ ነበርና በኮኮብ ምክንያት ነግሬሻለሁ፣ አጫውሻለሁ እና ያው እኔ ደግሞ ለኮኮብ ይሄን አደረኩ ብዬ ሶሻል ሚዲያ ላይ ማውጣት አልፈልግም። ሁሉም ነገር ማረገው በጀርባ ነው አይደለ? ሰው እንዲያውቅ ምናምን አልፈልግም። አጠገብ ደግሞ ያኔ ለማማ የሰጠዋት ቃድም ነው እርሳስ እስኪ ሰው ፊት ለፊት ምንም ማድረግ አልፈልግም። ሁላ ለእሷ ነው ልብስ ይዤ የመጣሁት ለእሷ አይደለም አይደል? ለእሷ ልብስ ነው እና ጋይሶቻችን ያው በሌላ አታስቡብኝ በማለት ነው። እኔ ሶሻል ሚዲያ ላይ ግዴታ ለእሷ አውጥቼ ማሳየት የለብኝም እና ያው እውነትሽን ነው እንዳልሽ ነው። ድንቅነት ስለሰው የምናደርገው ነገር አይደለም፣ ስለ እግዚአብሔር እንጂ ማለት ዋንትያ እዚህ ጋር ነው ለእናንተ እያሳየች ማድረግ የለባትም ማለት ስለ ሰው አይደለም ማስመሰል ምናምን ሳይሆን እኔ እንግዲህ እንደዛ ነው የማስበው። እና እኔ ዋንትያ ካጠገቤ ስላለች ሳይሆን ያው ዋንትያ ለእኔ መጥፎ ልጅ አይደለችም። ለዛም ነው እሷ ጋር ነው ሶሻል ሚዲያ ያወጣሁት እንጂ እኔ የዚህን ያክል ድፍረት የለኝም። ያው እዚህ በፊት ሰው ቤት ሰርቻለሁ እና እንደዚህ አይደለም። ሶሻል ሚዲያ ላይ በጭራሽ ነገር አልፈልግም። ሲመቸኝ እና እንደ እህቷ ስላየችኝ ነው እሷ ጋር እዚህ ድረስ እንትን ያለች እንጂ እንደዚህ አይነት እና ተመችታኛለች። ጥሩ ልጅ ናት። ምናልባት በተሳሳተ አመለካከት ይሆናል እንጂ ጥሩ ልጅ ናት። በጣም ደስተኛ ነኝ። ከዚህ እኔ የሰራተኝነት ስሜት ተሰምቶኝ አያውቅም። እዚህ በጣም ደስተኛ ነኝ። ወንድዬ እንኳን ተመጣሽ አላልኩሽና ያኔ ተወዛግበን ነበር ደግሞ ላይክ ስመጣ ቶሎ ብዬ ቁጭ ብለን ምናምን ነገር የሆነ ገባሽ? አሁን ሁሉም ሶሻል ሚዲያ ላይ አሁን ማማን ማሳደግ አቅምነት ማማን እንደዚህ ለማድረግ እንትን የላትም ብለው እኔ እንደ እንትን ስለሚያዩ ምን አይነት እናት እንደሆንኩኝ ለማሳየት ብዬ ነው እዛ ጋር ቪዲዮ ላይ ፎከስ የማደርገው ማማ ላይ ነው። አሁን ካየሽ በቃም ገዝቼ ስመጣ ለእሷም ሁሉ የሚቀርጻት እንጂ እኔ እኮ ለአንቺ ማመጣውን እቃዎች ለአንቺ ማድረገውን ነገር ሁሉ መቅረጽ እችላለሁ። ግን እኔ አልፈልግም እንደዛ። ያው ፎከስ የሚያደርጉት ማማ ላይ ስለሆነ እና ልጄ እንዴት እንደማሳድጋት ምን እንደማደርግላት እነሱም እንዲያውቁ ያው ገብቶሻል አይደለ? እንደዛ ነው። ያው እኔ ማለት ብዙ ነገር ታደርግልኛለች፣ ግን ደግሞ ከዛ በፊት ደግሞ ከሁሉም በፊት ሰላም ይቀድማል። ማለት እኔ እዚህ ሰላም ስላለኝ ደስተኛ ስለሆንኩኝ እዚህ እየኖርኩ ያለሁ እንጂ እዚህ ማለት አንድም ቀን ያለ ሰላም ይከብደኛል በጣም ማለት ነው። በጣም ሰላም ከሌላ አንድ ቀን አላደረም። ግን ከምንም በላይ ሰላም ይናችን በጣም ደስተኛ ነኝ። በቃ እኔ ነው የምለው አመሰግናለሁ። እኔ እራሴ ማለት ስለምፈራ ነው። አሁንም ቢሆን በጣም እየፈራሁ ነው። በጣም እፈራለሁ። ላይ ትንሽ አፍራለሁ ነው። ለዛ ነው እንጂ የዋንትያ ምን ጥፋት የለም። ጥፋቱ የኔ ነው እና በዚህ አጋጣሚ ይቅርታ ስምሽን ምናልባት ካስጠቆልኩሽ በጣም ይቅርታ። ምን አድርገሽ ነው የምታስጠቁልኝ? አይ ምናልባት እኔ እንግዲህ ስለደበዘዝኩኝ ምናምን ነው እንደዚህ እንግዲህ ይቻሉት እንጂ ደበዘዝኩኝ። አዎ አንተማ ያው ደስ ብሎሽ ነው እንትን ያልሽውና ከዛ ከዱባይ ስመጣ እንደውም ከጀርባው ሁላ የሰጠሁሽን ምናምን እንደዚህ ማለት ምናምን አልፈልግም። ተቆሽ ገና ሀረም ሴት እና አንቺ አስቤ ምናምን እንደዚህ ማለት እንደዚህ ምናምን እያልኩኝ ግን ያና እንደዚህ ማለት አታንችላል ብዬ ነው የማስበው። ከፎን በጣም ይቅርታ። እኔ እንደ እህቴ ነው ማለት እንደ እህቴ ነው ማለት ታውቃለች። ቤት ስመጣ ነው ቤት ብዙ ጊዜ ማለት እና የምተኛበት ጊዜ ገብቼ እተኛለሁ። ከዛ እወጣለሁ እና ሰላም ነን እና በቃ ሰላም ሲሆን በቃ ፍቅር ነን።
እንደዚህ ነው የምፈልገውን ነገር ለዚያ ዛሬ ምናምን ስትለኝ ለማንኛውም እናሳልፈው። ዛሬ እንግዲህ ያው በመምጣቴ በማስመልከት በላፍ ነበር ራሳ አብረን እንበላለን። ዘግንጠናል ቆንጆ ሆነናል። ጋይሶቼ እናንተ በተሳሳተ መንገድ አትረዱኝ። እወዳችኋለሁ። አመሰግናለሁ። ሁላችሁም ሰብስክራይብ አድርጉ። በዚህ አጋጣሚ እንትን ሲኒማ ገብተሽ ታውቂያለሽ? አይ ሲኒማ ያው እንደርኩሽ እኔ ሰው አይነታለሁ ማለት እዛ ብዙ ሰው እንደሚሰበሰብ ምናምን እሰማለሁ እና እዛ ገብቼ አላውቅም። አይ ደግሞ ብዙ ሰው የማይሰበሰብ ጎልድዋን ነው ዛሬ እና ደግሞ ብዙ ጊዜ ቤተሰብ ፊልም ያስደስተኛል። ዛሬ ካርቶን ፊልም ነው የምናየው። ካርቶን ስልሽ የአሻንጉሊት ማማም ስለምታይ ለእሷም ለእኛም ደስ የሚል ፊልም አይተን ነው ያስባለሁ። እና ባለፈ ደግሞ እራት እንበላለን። ፍሬንች ብዙ ነው ምን ውጭ ከምንበላ ይልቅ ቤት ውስጥ እዚህ አዘጋጅተን መብላት እንችላለን። እሱማ ቤት ውስጥ ያለውን ሁሌ እያዘጋጀን ነው የምንበላለን። ችግር የለም። ዛሬ ደግሞ እኔ እጋብዝሻለሁ፣ አንቺ ደግሞ ትጋብዥኛለሽ። ነገር እያሰብኩ ስለሆነ እንግዲህ ያው ጋይሶቻችን ዛሬ እውነታው ነው። እውነታውን እንድታውቁ ያክል ነው። ኮኮብን እግዚአብሔር እንደህቴ ነው ማለት እሱም ታውቃለች። ይሄ እንትን ለማስመሰል ምናምን ነገር አይደለም። ያው እንደዚህ እያወራኋቸው አመሰግናለሁ። ከእኔ ስላላችሁ ኮኮብንም ስለጠየቃችኋት ያ እውነት ነው። ብዙ ቦታ ብዙ ልጆች እንደዚህ ይጎዳሉ። ገባሽ? ያው መጠየቅ እንትን አይጠበቅም እና እኔም አውቃለሁ እኔም ሰው ቤት ተቀጥሬ ገብቼ አውቃለሁ ምን አይነት እንደሆነ ምን አይነት ህይወት እንደሆነ ሁሉንም ስለማውቀው ስለቤትሽ ነው ምንም እንትን እንዳልፈልግ ገባሽ? ፍቅርና ሰላም ከዛ ውጭ የትንሽ እህትሽ ነኝ እስካለሽ ድረስ ትጋብዥኛለሽ፣ እንጋብዝሻለሁ። ያው ምን ነገር ባላደርግልሽም ያው እንዳጋዥሽም እንደህትሽም እኔ አብሬሽ እቆያለሁ። በጣም ተመችቶኛል። እግዚአብሔር ይመስገን። በቃ ነፃነት አለኝ። በዛ ላይ ማማ የምታስቸግር ልጅ አይደለችም። ስርዓት ያላት ልጅ ናት። እንደዚህ በቃ ብዙ ልጆች አሉ። በጣም ብዙ ነገር አይቻለሁ እንደነገርኳቸው። በጣም ያስቸግሩ ልጆች አሉ። በቃ ሰላም ምንም በቃ መቀመጥ ራሱ እስከሚያቅት ድረስ ማለት ነው። ማማ እንደዚህ አይነት ልጅ አይደለችም። በጣም ስርዓት ያላት ስነምግባር የተሞላች ልጅ ናት። በቃ እንጃ እኔ ማማን መለየት ሳስብ ራሱ በጣም ነው አልችልም። በቃ እንጃ ማማን እንዴት እንደሚገልጻት አላውቅም። ዋንትያም እንደዛው በጣም ደስ የምትል ልጅ ናት። ማለት እንደዚህ በሶሻል ሚዲያ ምናምን ስትታይ ምናልባት እንደዚህ አለባበሷ ምናምን ሌላ ነገር ሊመስል ይችላል፣ ግን ቀረብ ብላችሁ ስታዩት ደግሞ ሌላ ሰው ነው የምታዩት። ማለት ብቻ ብዙ ነገር እኔም እንደናንተ ነበር የማውቃት፣ ግን እዚሁ ቤቷ ሆኜ አብሬያት መኖር ስጀምር ግን በጣም እየገረመኝ ነው ያለ። ማለት ሰናት ወይስ አይደለችም እያልኩ ነው። እስኪ ቀርባችሁ እያትና ከዛም በኋላ ብቻ ቀርባችሁ እያት እንደኔ እንጃ እኔ አጠገቤ ስላለች አይደለም፣ ግን እኔ እንጃ እንዴት እንደምገልጻት አላውቅም። በጣም ስለኔ ብዙ ነገር አመሰግንሻለሁ ማማ፣ ስለጠበቅሽኝ ስለተንከባከብሽኝ፣ እኔንም ስለተንከባከብሽኝ አመሰግናለሁ። ሸናው ያጠፋሁት ነገር ካለ ደግሞ በጣም ይቅርታ እላለሁ። እንዳችሁልን ሰብስክራይብ አድርጉ። ወደ ሲኒማ ፀጉሬ ተፈታችሁ ነው
መልሰህ የልትሄጂ እኔ ከድሮ ስለመጣሁ አብረን ሄደን ሞል ሄደን እንጫወታለን። መኪና አሁን ድሮ መሰለህና ቆንጆ ነው። እግዚአብሔር ዋው ያምራል በጣም። አዎ ባለፈው በዱባይ መቶች አንቺ ቀጭን ስለሆንሽ እናቴ ፀጉር ልግዛለሽ? ፈርዥሙ ዲያና ይሄን ፀጉር አትፈልግም። ቆይ ማለት ጎንበስ አትበይ እንዳይመሽ። ይሄ ደግሞ በደረ በጣም የኔ ቆንጆ ልጅ 5 ቀን ሙሉ ማለት ነው እየተመላለሰች አብረን እንሄዳለን። መኪና እንሄዳለን፣ ሲኒማ እናያለን። ዛሬ ፎን ነው እና ኮከብ እንትን ተቀብቻለሁ ነው የምትይኝ? ነበር ማለት አውቃለሁ። አዎ ተቀብቻለሁ። እና እንዴት ነሽ? ደህና ነሽ? እንግዲህ ዛሬ አሁን ሲኒማ እናያለን። ማን ሄድበት ከየለም? እሺ እንግዲህ አትፍሪ፣ አውሪ። ቤተሰቦቻችን ምን አሳቀሽ? ፀጉሮች ደግሞ ብዛቱ አያያዝም። አዎ ብዙ የተፈጥሮ አቮካዶ ነው። አይ አቮካዶ ነው ማለት ነው። ተምሽቶታል። ጌታም ላይ ትርፍ ፀጉር አበዛብሽ። አሁን ይሸጠዋለን። እሺ ለማለት ሲጋዛው ልጅት ነው ያዘ። አዎ በጣም አንቺም ታዝዥ እንትን አይደል? ፖሊስ አዝዥሽ ነው የሚሻለው። ችግር ባለፈው ሳዝልሽ እንደዛ ያምር ነበር። ዘሻሻል ደግሞ አምሮብሻል። ቴንክ ዩ እንዳይረፍትብን ላውጣልሽ።
ክፈይ ምን ለምን ለማይኖርስ ብር እኮ አሁን ማማ ትክፈል እያሉ ነው። እኔ ደግሞ ብር የለኝም። ለምን ጠፋ? የጠፋ የለማ ትስቃለች ማለት ነው። ብር ነበርሽ? ከየት አምጥተሽ? ምግብ ምረጭ። የትሻልሽ ምግብ ይሄሱ እሱን ልዝሽ ራበሻ? ሲኒማ እንዴት ነበር? ሙቪ ደህና ነው እንዴ? ቆንጆ ነበር። ቆንጆ ነበር። ሲኒማ እንዴት ነበር? ሲኒማ ደህና ነው። እንዴት ነው ፊልሙ? አሪፍ ነው። እንዴት ነው? ቆንጆ ነልሽ? ቆንጆ ነው። እሺ ቤተሰቦችን እወድሻለሁ፣ እመጣለሁ በያቸው። እወዳችኋለሁ። እነሱማ አይበሉም፣ የት ያገኛሉ? ግን ከጋበሻቸው ይበላሉ። ይበላሉ ከጋበሻቸው አንቺ። እሺ እናት አንቺ ምረጭ ምግብ። ያው እዚህ ያለው ነው የፈለግሽውን መርጠሽ በእኔ ምርጫ። እሺ በጣም እናመሰግናለን ስለዝማት ተባለ ከሰላማውለት መስለበይ ተሰጥቷል። ተጋልጡ መንፈማሉ ዳርጎ ተሰጥቷል። ያለዛቸውም ይፈቀድ እሺ ብሉ በቃ። እኛው ምግባችን ጨረስን። ትልቁ ማዳችንን አለቀ። ይሄ ደግሞ እኔ ኬክ ጠግቤያለሁና ማሚ እዚህ ጋር ቴንክ ዩ ያለች ነው። አበባ ሰጠሽ? እስቲ ፎቶ አነሳሻለሁ። እሺ ማለት ዱይስ ከዛ እና የመጨረሻችን ማዳችን ነው። አመሰግናለሁ ቤተሰቦቼ፣ ወዳችኋለሁ። ከጧት ጀምሮ እስካሁን እንግዲህ አሁን በጣም ሲኒማ ቤት እንደባን ምግብን በጣም እናመሰግናለን። እግዚአብሔር ይስጥሽ። በጣም ረጅም ቀን ነበር ያሳለፍነው። በጣም አመሰግናለሁ ጋይስ። ሰብስክራይብ አድርጉልኝ፣ ከጎኔ እንዳትለዩ። የምትወዱኝ የምወዳችሁ ደጋፊዎቼ፣ አጽናኞቼ፣ ሳጠፋ የምታርሙኝ ብዙ ነገሮች ናችሁና በጣም አመሰግናችኋለሁ። ከኔ ጋር ስለሆናችሁ ፍቅራችሁ እስካሁን ስላልተለየኝ
በጣም አመሰግናለሁ። ሰብስክራይብ እያደረጋችሁ በአዲስ ቪዲዮ እመጣለሁ። ቻው